ነው። ይህንንም ሲጠቁሙን ሰይዱና ዓሊ ከረመላሁ ወጅሃ ምን ይላሉ? ማ ነዘለ በላ ኢላ ቢዘንብ፣ በወንጀላችን ቢሆን እንጂ በላ አይወርድም። እንዲሁም ደግሞ ይሄ በላ አይነሳም እኛ ወደ አላህ ስንመለስ ቢሆን እንጂ። አላህም በቅዱስ ቃሉ አንድም ሙሲባ እኮ እናንተን አይነካችሁም ፈቢማ ከሰበት አይዲኩም፣ በከሰባችሁት ባስገኛችሁት ወንጀል ቢሆን እንጂ። አንድ ዓሊምም እጃችን ላይ ያለን ጸጋን ከወንጀል በመቆጠብ እንድንጠብቅ እንዲህ ይላሉ፣ ኢዛ ኩንተ ፊ ኒዕመትን ፈርዐሃ ፈኢነል መዓሲ ቱዚሉ ኒዕም። ወንጀል ጸጋዎችን የምታሸሽናትና በአላህ ኒዕማ ላይ ከሆንክ ከወንጀል በመቆጠብ ጠብቃት። ወሳፊር ቢቀልቢከ በይነል ወራ ሊቱብሲረ አታረ መን ቀድ ዘለም። ያለፉትንም ህዝቦች አስተውል፣ አላህ በወንጀላቸው ምክንያት እንዴት አድርጎ እንዳጠፋቸው ጸጋቸውንም እንደነጠቃቸው። ሌላኛው የወንጀለኛ ቅጣት ፍርሃት፣ ድንጋጤና ጥርጣሬ ነው። ወንጀልን የሚያዘወትር ሰው ሁሌም ፈሪ ደንጋጣ ሆኖ እንጂ አታገኘው። በወንጀሉ ምክንያት አላህ እንደሚቀጣው እያንዳንዱ ሰዓት ላይ ልቡ ትነግረዋለች። ለዚህም ይሆናል ፍርሃት የሚጭርበት። ወንጀለኛን የተረጋጋ ሆኖ ልታገኘው አትችልም። يحسب كل صيحة عليه፣ ሁሉም ጩኸት ወደሱ ይመስለዋል። ሁሉም ጣቶች እሱ ላይ የተጠቆሙበት ይመስለዋል። በዚህም ምክንያት የራስ መተማመን አይኖረውም። ራሱን የሚያስብበትም መንገድ በጣም ዝቅ ያለ ይሆናል። በራስ መተማመን አላህ ይነፍገዋል ማለት ነው። ለዚህም ነው ጥበበኞቹ እንደሚሉት አላህን ያልፈራ ሰው ሁሉም ነገር እንዲፈራ ያደርገዋል። አላህን የሚፈራ ሰው ደግሞ ሁሉም ነገር እሱን ይፈራዋል፣ ሐያ ያደርገዋል ከሆነ ሁሉ። ሶስተኛው ሌላኛው ከባዱ የወንጀል ቅጣት እነሃ ቱቂዑል ወሕሸተል ዐዚማ ፊል ቀልብ፣ ወንጀል ድብርትን፣ መጫጫንን፣ ባይተዋርነትን ያወርሳል። አላህ ይጠብቀንና ወንጀልን የሚያበዛ ሰው ከሶስት ጭንቀቶች መላቀቅ አይችልም። ከሱና ከፈጣሪው መሃል ወሕሻ አለበት። እንዲሁም ከሱና በሰዎች መካከል የፈለገ በሰዎች ቢከበብ፣ ጓደኞች ቢኖሩት፣ ቤተሰብ መሃል ቢኖር ብቸኝነት ይሰማዋል። ከራሱ ከነፍሱ ጋር ብቻውን ሲቀመጥም ጭርታው የሚወገድ አይሆንም፣ ብቸኛ ይሆናል። ይህም የሆነው አላህን በመገዛት በመልካም ስራዎች ውስጥ ቁርአን በመቅራት ሊሆን ይችላል። ሶላት ዐለ ነቢ፣ አዝካር ውስጥ ያሉ ብርሃን ወደሱ ቀልብ ስለማይደርሱ ነው። አላ ቢዚክሪላሂ ተጥመኢኑል ቁሉብ ብሎን ነበር ጌታችን አላህ። በአላህም ትውስታ ቀልቦች ይረጋሉ። ይሄ ሰውም በተቃራኒው አላህን በማመጽ ቀልቡ የተሸበረ ብቸኝነት የሚሰማው ይሆናል ማለት ነው። አላህ ይጠብቀን። በአላህ የሚያጋሩ ሙሽሪኮችና ካፊሮች በዚህ የባይተዋርነት ጽልመት ውስጥ ናቸው ሁልጊዜም በአላህ እስካላመኑ ድረስ። ሙእሚን ግን ይሄ የቀልብ መረበሽ ወደ ጌታው ሲመለስ ወንጀሎቹን ሲተው የሚነሳለት ይሆናል በአላህ ፍቃድ። ኢንሻአላህ የሚቀጥል ይሆናል።